አምፖል ነው። በተለያየ ሳይዝ አምፖል አለ። በድቡልቡል በአራት ማዕዘን እና ማብሪያ ማጥፊያ ማለት ነው። ተለጣፊው ማብሪያ ማጥፊያ ኖርማሉ ትናንሾቹ ሳይሆን ተለጣፊው ማብሪያ ማጥፊያ። እነዚህ ሁለቱ 1660 ብር ናቸው ማለት ነው። 1.5 ሚሊሜትር የነበረ ማለት ነው። እዚህ ደግሞ 2 ነጥቡ ነው። ونضع الموازين القسط ليوم القيامة والله يتخوف. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማሪፋና የማሜ ቤተሰቦች እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። ዛሬ እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁኝ። ያው እንግዲህ እንደምታውቁት ቤት ከተሰራ በኋላ እንደዛ አይነት ጂፕሰም ቤት መስራት የተለመደ ነውና ለዛ የሚያስፈልጉ ማቴሪያሎችን ለእናንተ ይጠቅማችኋል መረጃው በሚል ነው። ያው የገበያ ሁኔታ ተለዋዋጭ ቢሆንም በየቀኑ እየጨመረ ቢሆንም ይህን መረጃ ይዛችሁ በተለይ አረብ ሀገር የምትገኙት ወንድሞቼ ይህን መረጃ ማወቅ ይጠቅማችኋል። ለሌላ ያልተፈለገ ወጪ እንዳትዳረጉ ማለት ነው። የሚያስፈልጉትን ማቴሪያሎችን ጭምር ምን ናቸውና ከነዋጋቸው ማስረዳችሁ ይሆናል ማለት ነው። ከእያንዳንዱ ነገር ሲጀምር ይሄ አምፖል ነው። በተለያየ ሳይዝ አምፖል አለ። በድቡልቡል በአራት ማዕዘን እና ይሄ ጠፍጣፋው ወይም ደግሞ ጥላ መሳይ አምፖል ነው። 500 ብር ነው ማለት ነው። እንደ አጠቃቀማቸው ፓወር ሳይዛቸው 28 ዋት ነው። ይሄ ደግሞ ይሄም አምፖል ነው። እንግዲህ ጂፕሰም ቤት በብዛት ብዙ አምፖሎች ነው የምትጠቀሙት ክላሱ ብዙ ስለሆነ ማለት ነው። 18 ዋት ነው። ይሄ ደግሞ ወደ 300 ብር ማለት ነው። እንዲሁም ደግሞ እነዚህ አሉ። እነዚህም አምፖሎች ናቸው። ለተለያዩ ኮሪደር ላይ እንደዛ የሚደረጉ ትናንሽ ሻወር ቤት ምናምን የሚደረጉ አምፖሎች ናቸው። ጀስት እነዚህም 150 ብር 300 ብር ማለት ነው። እነህም ደግሞ አሉ ትናንሽ አምፖሎች እነዚህ 200 ብር እነስ ያሉ ደግሞ አሉ 150 ብር በሳይዛቸው በሚጠቀሙት ዋት አይነት ማለት ነው። ቢቀንስ የዋጋቸውም ይቀንሳል ማለት ነው። እነህም ደግሞ አሉ እንደዚሁ 140 ብር ማብሪያ ማጥፊያ ማለት ነው። ተለጣፊው ማብሪያ ማጥፊያ ኖርማሉ ትናንሾቹ ሳይሆን ተለጣፊው ማብሪያ ማጥፊያ። ይሄ የምታዩት በብዙ በቃ ማብሪያ ማጥፊያና የተለያየ ብሬከሮች ጭምር ወይም ደግሞ ሶኬቶች አሉ። እዚህ ሶኬቱም 125 ብር ማለት ነው። በብዛት ያስፈልጋል ሶኬት በየግድግዳው ላይ ለቴሌቪዥን ለተለያዩ ለስቶቭ ለሁሉ ነገር የሚያስፈልጉ ስለሆኑ ይሄ ግዴታ ያስፈልጋችኋል ማለት ነው። ጂፕሰሙ ከመሰረቱ በፊት እነዚህ መቀበር አለባቸው ማለት ነው። ከተሰራ በኋላ ያው የግድ እነዚህ ለመቅበር አስቸጋሪ ስለሚሆን ጂፕሰሙ ሊበላሽ ይችላል ማለት ነው። እንዲሁም ደግሞ እነዚህ አሉ ያው የመብራት ማቀፊያ ጌጦች ናቸው። ልክ እቺ ትንሿ አይነቱና አሁን እቺ የ25 ብር 30 ብር ብትሆን እነዚህ ደግሞ ጌጣጌጦች አብረው ውበት የሚሰጡ ለአምፖሉ ማለት ነው። ከአንጸባራቂ ጌጣጌጦች ናቸውና እነዚህም ያስፈልጋሉ። ብሬከሮችም ጭምር አሉ። እነዚህ ብሬከሮች እነዚህ ትናንሽ ብሬከሮች ለሁሉም 200 ብር ማለት ነው። የሚያስፈልጉ ነገሮች እነዚህ በትንሹ ናቸው። እንግዲህ እንደምታዩት ዝም ደግሞ ፕላስተር ያስፈልጋል። የተለያየ ቦታ መብራት የመቆራረጥ ሽቦዎችን ወይም ደግሞ ላስቲክ እነሱን ለመለደብ ሲባል ያስፈልጋል ማለት ነው። እዚህም ደግሞ መጀመሪያ በቃ ማንኛውም መብራት ያለበት አካባቢ ከሆነ ቤቱ የግድ የዲሽ የቴሌቪዥን ዲሽ ገመድ ያስፈልጋል ማለት ነው። ይህንን ተቀብሮ ነው መጀመሪያ እንትን ማለት ያለበት መዘጋጀት ያለበት። ይህም 350 ብር ነው ማለት ነው ዋጋው። እና ደግሞ የመብራት ገመዶች እንደምታዩት በተለያየ ሳይዝ የመብራት ገመድ አሉ። ይሄ 1.5 የሚባለው 1650 ብር በጥቅሉ ማለት ነው። በእንትን አይገዛም ምክንያቱም ውድ ስለሆነ በሜትር ማለት ነው። እና ደግሞ ይሄም አለ። ይሄም 1.5ቶች ስለሆኑ እነዚህ ሁለቱ 1660 ብር ናቸው ማለት ነው። 1.5 ሚሊሜትር የነበረ ማለት ነው። እዚህ ደግሞ 2 ነጥቡ ነው ወደ 2600 ብር ነው ማለት ነው። ይሄም እንደዛው 2 ነጥቡ ነው 2600 ብር። ይህ ለአንድ ቤት በቂ ተብሎ የታሰበ ነውና በጥቅሉ 2 ነጥብ 2 ጥቅል 1.5 ደግሞ
2 ጥቅል ማለት ነው። እንዲሁም የዲሽ ገመዶች እነዚህ አጠቃላይ ግዴታ የሚያስፈልጉ ማቴሪያሎች ናቸው ማለት ነው። ሌሎችም ደግሞ እዚህ ጋር ሶኬት የእንትን ጋር የሚቀበር አለ። ሶኬቱ እነዚህ ያሳየኋችሁ ሶኬት እና እንትኖች ከመቀበራቸው በፊት ይሄኛው ከገመዱን ተቀባይ ስለሆነ ከስር የሚቀበሩ ናቸው። በብዛት ሁሉም ኮሪደር ላይ አስፈላጊ ስለሆኑ እነዚህም ያስፈልጋሉ ማለት ነው። እንግዲህ ያው የምታዩት እነዚህ ማቴሪያሎች በትንሹ አንድ ጅብሰም ለመስራት የሚያስፈልጉ ማቴሪያሎች ናቸው። እንግዲህ ዋው በጣም ዋጋቸው የተወደደ ቢሆንም ያው ግዴታ የሚያስፈልጋችሁ የጅብሰም የሰዎቹን የእጃቸውን የሚከፍሉ የጅብሰም ዋጋ ምናምን አለ። አሁን ባለበት ሁኔታ ግን አንድ ጅብሰም ለመስራት በትንሹ 400,000 ብር ይጠይቃል። እና ምን ያህል ቀውጢ እንደሆነ ማሰብ ትችላላችሁ ማለት ነው። እሺ ውዶችዬ ሌላ ደግሞ የምመክራችሁ ነገር እንግዲህ አጠቃላይ የጅብሰም ማቴሪያሎችን ከነገርኳችሁ በኋላ ማሰራት የምትፈልጉ ልጆች ያው ከኮርኒሱ ሲጀምርላችሁ ኮርኒስ እንደምታዩት አሁን የኔ ቤት በፕላስቲኩ ነው የተሰራው። በፕላስቲኩ በጣም አሪፍ ነው፣ ጥንካሬ ይኖረዋል። ግን አይጥ እና የተለያየ ነገር ካልበላው በስተቀር በተለያየ ዲዛይን እየሰሩት ይገኛሉ። በጅብሰሙ ራሱ በዛው ዲም ላይት በማስገባት እዙ ላይ ራሱ ዲም ላይት እያስገቡ በተለያየ ዲዛይን በተለያየ ነገር እየሰሩት ስለሚገኙ ያን ነገር እናንተም እንድታሰሩ እመክራችኋለሁኝ ማለት ነው። እንግዲህ ያው ቤት ተሰርቶ ያለ ጅብሰም ኦልሬዲ ብዙም ውበት አይኖረውም። እንደምንም እናንተ ደክማችሁ ለፍታችሁ ደግሞ ቤታችሁ ላይ ኢንቨስት ሳያደርጋችሁ በኋላ በጅብሰም ማሳመር ይኖርባችኋል ማለት ነው። እንዲሁም ደግሞ በቃ የሚያሰራላችሁ ሰው በጥንቃቄ ያው የግድ የሚሰሩት ባለሙያዎች ደግሞ ክትትል ስለሚፈልጉ ያወጣችሁት ወጪ ሳያንሳችሁ ቤታችሁ በአሪፍ ሁኔታ ካልተሰራ ነገ መታችሁ ልዳማ እንዳይሆንባችሁ የሚያሰራላችሁን ሰው ወክላችሁ ወይም ደግሞ ባልተቤት ካላችሁ ባልተቤታችሁ ቤተሰብም ደግሞ እንደዛ ከሌሎች ልምድ እየወሰዱ ያን ነገር ቢያሰሩላችሁ ዝም ብላችሁ ብቻ ባለሙያ ስለሆነ ብቻ ቤታችሁን ለቃችሁለት እንዳትሄዱ በሚል ነው። ይህን ይመስላል እንግዲህ ውዶችዬ ቪዲዮአችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑን ስል በትህትና እጠይቃችኋለሁ ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።